ዛሬ ከባድ ነገር ነው የምናደርገው። ምንድነው የምናደርገው አትሉኝም? ዛሬ እንግዲህ ለምን ስፔሻል ትሬደሮች ደማልኩ አምሮብኛል አውቃለሁ። ቴንክ ዩ አመሰግናለሁ። ደቢው ብላችሁን ኮሜንት ላይ ብትጽፉልኝ። ማርኬቱ ዛሬ ምንም አይልም። ሰላም ዩቲዩብ ይላል እንዴናችሁ? ፒስ ዛሬ እንግዲህ አምባክ ወሳኝና አንደኛ ቅዳ ቤንገር የሆነ ቪዲዮ ነው ቤንግ የሆነ ቪዲዮ ዛሬ ይዤ መጥቻለሁ። ዛሬ ከባድ ነገር ነው የምናደርገው። ምንድነው የምናደርገው አትሉኝም? ዛሬ እንግዲህ ለምን ስፔሻል ትሬደሮች ደማልኩ ከኋላ እንደምታዩት ሌክ ነው ያ እዚህ ጋር ብረ ሌክ አለ ላሳያችሁ። እዚህ ጋር ብረ ሌክ አለ እዚህ ጋር ብረ ሌክ ደቅ ብዬ ለምን ብረ ትሬደሮች ደማልኩ። አየሩ ኢዝ ናይስ። ሰው ወጣ ማለት ይጀምራል። ኮንፊደንስን እየወጣ ማሳየት ደስ ይለኛል። ካሜራ ይዤ ምናምን እንደዚህ መሄድ ኮንፊደንስ ማሳየት ደስ ይለኛል። ሰው ይናዳል፣ ሰው ደስ ይለዋል። አው ፋይት ባክ ኤኒዌይ እና አሁን ይት ፓርክ ናለሁት እንደምታዩት ማለት ነው። ፓርክ ናለሁት እዚህ አሁን ፓርክ መጥቻውን ትሬድ ላደርግ ነው። ግን ትንሽ ቀዝቀዝ ይላል። እንደዚህ ጋር ደቅ ብዬ እንኳን መቀመጥ ሊከብደኝ ይችላል። ግን ውስጥ ገብተን መኪና ውስጥ ገብቼ ትሬድ አደርጋለሁ። ይሄን የመሰለ ወሳኝ ቪው እያየ ማለት ነው። ቪውን ላሳያችሁ ብዬ ነው አሁን የወጣሁት። ማርኬቱ ሊከፈት አንድ 8 ደቂቃ ምናምን ይቀራኛል። ላሳያችሁ። ቪው ያበረ ነው በጣም ሲፎቅ መሃል ነው ዛሬ ትሬድ ማድረገው። ሌትስ ጎ ጋይሶች፣ አሁን ወደ መኪናችን እንግባና ይሄ ነው ትሬድ ማለት ደስ የሚል የትም ቦታ ማለት ትችላላችሁ። ሌትስ ጎ እንግባና ሲያውን ቀውጠው አምሮብኛል አውቃለሁ። ቴንክ ዩ አመሰግናለሁ። ደቢው ብላችሁን ኮሜንት ላይ ብትጽፉልኝ እና ደግሞ ቺኮችም ደግሞ ሂሚያ እስኩ አሁን ሰመር እየመጣ ነው ዩ ኖ አም ሴይንግ። ስለዚህ ሌትስ ጎ ቦታው ደስ ይላል። በቃ ወሳኝ ነው። አሁን እኛ ከዚህ ጋር ሆነን እስቲ አሁን ላፕቶፕን ላብራ። አሁን እኔ ማርኬቱ ተከፍቷል። እስቲ ማርኬቱ ተከፍቷል። ያፕ ማርኬቱ ተከፍቷል። ረብሻው ላይ ተፈጥሯል። ቅድም ፕሪ ማርኬቱ አናሊሲስ እያደረኩ ነበረ። ማርኬቱ ዛሬ ምንም አይልም። ምክንያቱም እንደምን ሀፕን አድርጓል መሰላችሁ? ዛሬ ልንገራችሁ በረም እሱ ላይ የማይጠበቅ ነገር ሀፕን እያደረገ ነው። እሱም ለምንድን ነው? አሁን በምታውቁት በጦርነቱ ምክንያት ማለት ነው። ምንድነው ጦርነቱ ምክንያት ምን ሀፕን አደረገ መሰላችሁ? ዛሬ ኒውስ ሰማን። ኒውስ ምን አለ? ትራምፕ አንተን ምድረው ከአይራን ጋር ያለን ነገር ወደ ስምምነት እየደረሰን ነው አሉ። ከዛ አይራን ደግሞ ምን አለች? እኛ እየተስማማን አይደለም ከማን ጋር መስማሙት ምናምን ብላ ራሱ ሙድ ያዘችብን። ከዛ በኋላ አሁን ማርኬቱ ትናንት ተነስቶ ቅዥብር አለ። ዛሬ ደግሞ ከፍ አርጎ ነው የከፈተው፣ ግን ወደታች እየሄደ ነበር ቅድም ሳየው። አሁን እንግዲህ ተከፍቷል። ምንም አዲስ ነገር የለም። የሚጠበቅ ኒውስ የለም። እስቲ የሚጠበቅ ምንም ኒውስ የለም። እስቲ ገብተን እንየውና ሁሌ ቴስላ ነው ትሬድ ማድረገው ነው። እስቲ 390 ምን ሀሪፍ ገብተናል። ናይስ። እስቲ እንግዲህ ፕሪ ማርኬቱ እንደሚታየን ከሆነ ምንም ወፍ የለም። ያራድዬ ልጆች ማለት ነው። ምንም ወፍ የለም። ላሳያችሁ ቆይ ሴታፔን ፕሪ ማርኬቱ እናንተ የተመታ ነው። እንደምታዩት ሙሉ ሙቭ አልተፈጠረም። ሞስት ላይክሊ አልገባ እችላለሁ ዛሬ እንደዚህ የሚውል ከሆነ። ይሄ ማለት ዛሬ ወሳኝ መላ የለም ማለት ነው። እስቲ እነዚህ እንግዲህ ሌቭሎች ናቸው። ቴስላ ሁሌ ቲፒኤም ወስዶ በየ$3 በየ$2 ስለሆነ መስመሩ የበዛባችሁ ለዛ ነው። ይሄ እዚህ ጋር ቢግ ሬዚስታንስ ቢት ጽፌበት ነበረ። ከዛ የሰበረው 380 ላይ ቴስላ ትሬድ የምታደርጉ ፕሩቭ ሚ ሮንግ። ትናንትና ማርኬቱ አያችሁታ እንደዚህ ከዚህ የትናንትና አባላልማ ከባድ ነበር። ሲኔው እንዴት ትናንትና አባላል ትናንትና እንዴት ነው መሰላችሁ? ማርኬቱን ያጠመርኩት ከባድ ነው። ይሄ በ2 ደቂቃ ነበር ትሬድ ያደረግነው፣ ግን እኛ ልክ እንደተከፈተ ስለነበረ ማለት ነው። ኤኒዌይስ አሁን እስቲ ማርኬቱን እንየውና ምን ሀፕን ሊያደርግ እንደሚችል እንገምት። ሞስት ላይክሊ ኮንሶሊዴት ነው ዛሬ ሊያደርግ የሚችለው። እስቲ እንየው። ናይስ ሀሪፍ ሙቭ እያሳየ ነው። እሺ ስበረው፣ ፕሪ ማርኬቱን ስበረው። ምክንያቱም ኦልሬዲ የትናንተ ሃየር ሎን ሰብራችሁታል። አሁን ሌላ አዲስ ሃየር ሃይ እየሰራ ነው የሳምንቱን። ፕሪ ማርኬቱ ስበሩት እና ወደዚህ 94 ሰበራው ፑል ባክ ስጠኝ። ከዛ እንገባለን ወደ ላይ። ሌትስ ጎ። አሪፍ ቃል ሊሆን ይችላል ዛሬ አይታወቅም። ደፈት አሪፍ ቃል ምን ሀፕን ሊያደርግ እንደሚችል ነው ያለ። የሚያስጠላው ከላይ ሄሮ ብቻ ትንሽ ተመልሰው እዛው እንዳይቀር ነው። እሱ እንደው መለየት የምንችለው በዚህ በእነሱ ሙቭ ነው። ስትሮንግ ሙቭ የሚያደርጉ ከሆነ አሁን ቢያንስ ከ93 አረለስ ከ90 ዋው ናይስ ከ95 ሄዶ ፑል ባክ የሚሰጠን ከሆነ ፑል ባክ 90 አካባቢ ተመልሶ የሚሰጠን ከሆነ ከዛ የሚመለስ ከሆነ እንሄዳለን አብረን። ናይስ እንደዚህ ሄደው ማለት ነው እንደዛው ይመለሳል። ለፑል ባክ ይመለሳል። ስለዚህ ሲሄድ እንጠብቀው። አቅም ካለው ሄዶ ይመለሳል። እቺን ስላያው ዝም ብዬ ብከተለው ዋጋ ያስከፍለኝ ይችላል። ግን ሀሪፍ ቪዲዮ ነው ይሄ ማለት ያው ማርኬቱ ሲከፈት እንደዚህ የሚያሳያችሁ ቦታውን እያሳያችሁ ነው። አሁን ምንድነው ይሄ ማርኬት ማለት ነው እንትን ነው ማለት ብልሽ ነው፣ ወደ ላይ ነው የሚሄደው። ስለዚህ አሁን ሄደ ሰበረ እየሄደ ነው አይደል? እየቀጠለ ነው ያለው። ስለዚህ እንጠብቀው ነው የሆነ ፑል ባክ ነገር እንጠብቅ። ወይ ምን ያደርጋል መሰላችሁ
ኤኒዌይስ ወደ ላይ ሄደ መቼም ይፍጅበት መቼም ይሄንን ቪው አፕ ሪቴስት ሊያደርገው ይመጣል ወይ ደግሞ እዚህ ይሄኛው ኢንትሮ ሌቭል የለም 392ን መጥቶ እንትን ያደርገዋል ጥሩኛ ሪቴስት ያደርገዋል። ካልሆነ ግን እንደዚህ በሚገርም ሄዶ እዚህ ጋር የሆነ ሬድ ካንድል ወይ ደግሞ ፑልባክ ሀሪፍ የሚያምር ፑልባክ ይስጠን። ካንድሎቹ እዚህ ጋር ሀመር አለች እዚህ ጋር እንዳለ በቃ ባይንግ ባየሮች አቅም እንዳላቸው ለኔ ያሳዩኝ ያሉት ይሄዱና ከዛ አሁን አንድ ፑልባክ ወይ ሁለት ፑልባክ አሳየኝ እሱን ተናረገውና ፌቤናቺ ተጠቅመን ወይ ደግሞ የምንጠቀመው የራሴ ሜትድ አለ እሱን ተጠቅሜ እገባዋለሁ ማለት ነው። እስቲ ነው እስቲ የድረስ እንደሚሄዱ አቅማቸው ምን ያህል ድረስ እንደሚሆን ሲነሱ ሌላ ደግሞ እንደ ኮንፈርሜሽን አሁን ይሄን ሰሞን ጦርነት ያለው ከአይራን ጋር ስለሆነ አይራኖች ደግሞ ብዙ በደንብ አታክ እያደረጉ ያሉት እንትኖች ነው ኦይል ስለሆነ ግን ዛሬ የኦይል ስለዚህ ምንድነው መሰላችሁ ኦይል ዋጋ ከፍ ካለ ፕሪማች ስታክ ዋጋ ዝቅ ይላል ኦፖዚት ማለት ነው። እና ዛሬ ዝም ብዬ ኮንፈርሜሽን ተጠቀሙ ነበር። አሁን ሳይው ደግሞ እዚህ ጋር የኦይል ዋጋ በጣም እየወረደ ነው። ይሄን ቴክኒካል አናሊሲስ ሳደርገው ሜቢ በጣም ከዚህ በላይም ሊወርድ ይችላል ብዬ አሰብኩት። ላሳያችሁ። ይሄ ነው እንግዲህ የኦይል ፕራይስ እንደምታዩት 150 ምናምን ነበር። ይሄ ምንድነው የሚገባኝ 150 ምናምን ነበር። አሁን ግን ስቲል እየወረደ ነው። እስቲ እዚህ ጋር ኦአርቢው ላይ ኮንሶሊዴት እያደረገ ነው። ይሄ እየወረደ ከሆነ ይከፍ ይላል። እስቲ ቴስላ ግን ስቲል አሁን ፕሪ ማርኬቱን ሰብሮታል። ናይስ በሁለት ደቂቃ እንግዲህ ይሄን ይመስላል። እስቲ ከነገር ለፑልባክ እየመጣ ነው። ይሄ ነገር ለፑልባክ የምር እየመጣ ነው። ረበለ 5 ሚኒት እዚህ ጋር በትልቁ ሪጀክት ተደረጉት። በትልቁ ሪጀክት ተደረጉት። ይሄ ሪጀክሽን በጣም ያስፈራል። Do you think they will fight back? Okay. እስቲ ነው ምን እንደሚመስል ዛሬ በጣም ኢንተረስቲንግ የሆነ ቀን ነው። ወይ እንበላለን ላይፍ ላይክ ዳት። እኔ መላሳ አሳያችሁ ነበር ግን ዛሬ በጣም ከባድ ነው። በጣም ከባድ ቀን ነው። ምንም ላሳያችሁ አልቻልኩም ምክንያቱም በዚህ ሬንጅ ውስጥ ናለው። በዚህ ይሄ ባክሱን ሰብሮ ወይ እዚህ ጋር ሌላ ካንድ መፍጠር አለብኝ። አየሽ ወደ ጎን ሳይድ ዌይስ ነው ሄዶ ካንስል ዴት ነው። ዊኮቹ ደግሞ ረጃጅም ናቸው። ኮንሶሊዴት ሲያደርግ መግባት እገባለሁ። አንዳንዴ ኮንሶሊዴት ሲያደርግ እንዴት ነው የምገባው መሰላችሁ? ዊኮቹ አጫጭር ከሆኑ ላይክ ዊኮቹ ረጃጅም ሲሆኑ የሚያስጠላው ምንድነው እስከምወጣለት ጊዜ አይሰጡኝም። ቸስ ብሎ ውጥት ነው የሚለው ስለዚህ አመጀስ ዛሬ እንግዲህ አሁን እስቲ ከአንድ ስንት ነው ከአንድ 30 ደቂቃ በኋላ አሪፍ ማይሆን ኩረ ላሽሏለሁ። ዛሬ እንግዲህ ሳይድ ዌይስ ነው። እስቲ ነገ እናያለን። ከነገ ወዲያ አለን ጊዜ አለን እንጠብቀዋለን ማለት ነው። ዛሬ ላፕቶፕ አይኔ ዝግት የምታረጉበት ነው። ግን ለማንኛውም ጎልድ አንድ ፖዚሽን ከፍቻለሁ። በጣም ትንሽዬ ሳይዝ ጎልድ ከፍቻለሁ። ይሄ ወደ ላይ ሄዳል ብዬ 45 ላሳያችሁ። ይሄ ስዊንግ ነው ትሬድ ያደረኩት። እስቲ እንግዲህ ወደ ላይ ሄዳል ብዬ ጎልድ እስቲ ሳለ ካንሰል ይታያል ነበር። ጎልድን ገብቻለሁ። ያው ባለፈው ሰርቲፊኬቴን በእንደዚህ ነው ያገኘሁት። አሁን ኢዝ አፕ ዴች በቃ እስቲ 100 ብር ነው የምበለው። ከተበላው ደግሞ በለው ስንት ነው 50 ብር ነው መሰለኝ ዋናው ነው ያ እንደዛ ነገር ብቻ። እስቲ የጎልዱን ፖዚሽን ነው ያለ ማለት ነው። ሌትስ ጎ ጋይሶች today is no trade day you know what I mean ካንሰል ዴት እያደረገ ነው። መታ ያደርጋል። የሆነ ስትራቴጂ ነበር ለካንሰል ዴት የሚሆን ግን today I say let me just take a break because I want to ምንድነው የሚባለው protect my capital you know ነገ ኒውስ ይኖራል። ማርኬቱ ይበጠበጣል። ወርታች ይበጠበጣል። ከዛ አርብ ላይ ክሊንስ ይጠብጠኛል ወይ ደግሞ ነገ ክሊንስ ታብሰጠኝ ነገ ዝም ብዬ ስካልፕ አድርጌ ቀጣይ ደግሞ ክሊንስ ታብሰጠኝ ተዋረጓለሁ ማለት ነው። ብቻ ለዛሬ today no trade man I'm good like this you know what I mean እና እሱ ይባላል ተሰብሮ man people like you ከዳ it's okay people like you it's cool anyways አሁን ምንድነው ምሳ ግራብ ላደርግ ነው። ሰዓት ሄዶ እንግዲህ እስካሁን ደቅ ብዬ ነበር ስጠብቀው የነበረው። እናንተ ግን እኔ አላውቅም ቤት መቀመጥ ደስ ያለኝም ውጪ መሆን ሰው ማየት ዮገር happen ሲያደርግ ማየት when things happening I like to see them you know ብቻ anyways አሁን ምሳ ግራብ እናደርግ ነው። ምሳ እንግዲህ ግራብ እናደርገው ከምወደው አንደኛው ወሳኙ ማንንም የማይመልሰው ቺፖሌ do something anyways አሁን ቺፖሌ ምሳዬን ግራብ ላደርግ ነው። እንታችንን ግራብ እናገኝ ቺፖሌ እንብላና ከዛ በኋላ ቀጥታው ነው የምንሄደው ወደ ኳስ ሳደግን yes ወደ ኳስ አሁን ኳስ ነው ቀጥታ የምሄደው ማለት ነው። ለማንኛውም ቺፖሌ እናደርገው let's go ለማንኛውም እንግዲህ ደርሻለሁ። ቦታው እንግዲህ ደርሻለሁ። አሁን እጄ ልበላ ነው ግራብ እናደርግ ነው ማለት ነው። ፎሶ ይሄ በጣም ወዶ ሰፈር ነው ከምኖረው ሰፈር ማለት ነው ሚኒሶታ ውስጥ ማለት ነው። ይሄ ሰፈር አንደኛና ወሳኝ በጣም ወዶ ሰፈር ነው በጣም እና ኤኒዌይስ ብቻ ግን አሁን እስቲ ወደ ምግባችን እዚህ ሄደን ግራብ እናደርግ ማለት ነው። እስቲ ፎሱን ምን ይመስላል ምን ነው ሲኔ እንግዲህ ጾም ነበር ለረጅም ጊዜ ተቸፖል ምሳ ራሱ በልቻ አላቅም ነበር። አሁን ልምበላ ይኸው
ቸፖሌ ተከተተራ ይላል። እኔ መጥቼልሃለሁ ምድረ ወሬኛ ህዝብ በሙላ እኔ ሳይን ቅዳ ስፔሻል ነበር። ኧረ በለው መስመሩ ከባድ ነው። በጣም ብዙ ሰው አለ። ዴሚት በጣም ብዙ ሰው አለ። Come on, man. እኔስ በሲክስ ላሹፋችሁ ሰውን በጣም ብዙ ሰው አላያችሁታ። በጣም ብዙ ሰው አለው። ብቻ እስቲ እንጠብቅ፣ እንደናችን እንጠብቅና ስጨርስ ነው ምግብ የኔ ተራች ድረስ አብራላችኋለሁ። ይመቻችሁ። ግርግር ነበርና ግርግሩ መሀል መቅዳት በጣም ይደብራል ብዬ አሁን ምግቤ ነው እንግዲህ እዚህ ጋር ይዣለሁ ማለት ነው። የምግባችንን እንክፈተው ይላል። በጣም ብዙ ነው ጋይሶች። እንዴት እንደሆነ ያቻ እንደዛ ብሩዳቶች ታውቃላችሁ። ቸፖሌ የምበሉ አሜሪካ አላችሁ ይሁን እንደሚያክል በጣም መወፈር ፈልጋለሁ። በጣም ከዛ እኔም ቅርጽ አለኝ ሰው ላይ ታውቃላችሁ። ቅርጽ አለኝ ግን እንትን ፈልጋለሁ። አሁን ፋት ነው ፈልጋው። ቸፖሌ መብላት ያለባችሁ ብሩዶ ማለት ሰዎች እንገራችሁ ከማያቸው ከምታውቁት ሰው ጋር ከምትወዱት ሰው ጋር ከቤተሰባችሁ ጋር ማታችሁ ማላጥበት ሰው ጋር እንደዚህ መብላት ያለባችሁ። ምክንያቱም በጣም ነው የሚጨማለቀው። በጣም ጨማለቅ ማለት አልኳችሁ ነው። ጭምቅልቅልቅ ብያለሁ በእናታችሁ። ይሄ በአንድ ጉሻ ጧ እናድርገው። we got this yeah let's go መጀመሪያችሁ Donde what another? Let's go. This is good. What? And let so. Yes, I'm a nigga. አለና ወለ ኳስ ምን let's go. Guys, so anyway ላለው እንግዲህ አሁን ወደ እንትን ልሄድ ነው ወደ ምድር ይባለው ወደ ኳሱ ቦታ ልሄድ ነው። ስለዚህ አሁን መንገድን እየጀመርኩ ነው ማለት ነው። ቢያንስ ከዚህ በኋላ I'm like 5 minutes away from the soccer field. So let's go. ሄደን ቀውጠው ረጅም ጊዜ ኳስ ከተጫወትኩ ግን I still got it. You know how I know because I look good. Anyways አሁን ወደ ኳስ ሜዳው እየሄድኩ ነው። ኳስ ሜዳው እንግዲህ ኳስ ጣጣ ሳረጋ ሳያችኋለሁ ማለት ነው። ስንት ጎል እንዳገባላችሁ ኮሜንት ላይ ጻፉ። ስንት ጎል እንዳገባው ኮሜንት ላይ ጻፉ። ወይ ስንት ጎል እንዳገባው እንደፈለግ ኮሜንት ላይ ጻፉ። አሁን የኔ ዘፈን እየሰማን ወደ ኳስ ሜዳ ይላል። ሌላ ዘፈን ነው ሰው የታባቱ ሺህ ዓመት አይኖር Yeah 21, but I move like grown. Work at the day that I'm locked in the zone. School, my ass got goals. I only still build a dream with a cracked iPhone. Flip mate 2K, I'm stuck. Next day, lost day, that's still shock. They don't see the deep, just talk, the TikTok. ኳስ ሜዳው መጥቻለሁ ግን ፒፓው በጣም ከባድ ነው ማለት ህዝብ ናለው። ኤኒዌይ እስቲ እንግዲህ ገብተን ቀርጽላችኋለሁ። ሲደምቀውጠው ነው አያችሁት። ሜዳው ካሁኑ እንግዲህ ተዘግቷል። እንግዲህ የመጀመሪያ ታይም ሰመር ታይም ላይ አሁን ኳስ ጀመረው። እንግዲህ ለስኮ ገብተን ቀውጠው ያራልዬ ልጆች ካሜራ የህዝብ ማርስ ጋር ደስ ይለኛል። አታተወጁ ጋይስ። ኤኒዌይስ በቃ ሲልግባና ሲናያለን ምን ሀፕ እንደሚያደርግ
አየሩ ደስ ይላል ጋይሶች። ከባድ ነው በጣም። ገብቼ ቀወጥኩት። የሚችለኝ የለም ማንም። ደበደብኩት። ማንም ምንም ያመጣ የለም። ኳሱ አሪፍ ነው። እሺ ሰላሙን ብራዘር በቃ ወሸን ነው ሰላም አይቻልሽ ከሄደዋል ነው ሰላም አይደለም ስታፍ ዳውክ ኤኒዌይስ አም ሌት ከባድ ነው። ወደ ቤት እንሂድ። ወደ ቤት እንሂድና እንታጠፍ ብራዘር። ሻወር ከወሰድኩ በኋላ እንትኖችን ላዘጋጅ። ምንድነው ይሄ ምንድነው ይባላል? አተዲና ማረብኝ ደይው እንትኖችን ላዘጋጅ። ምንድነው የነገ ማርኬት እንተንበል። ከዛ የቤት ስራ ልስራውን ከዛ ለጠንበል። ቀናችን እንደዚህ ያበቃል ማለት ነው። ከዚህ ለምን እንደሆነ አላውቅም። ስናፕቻት ላይ ቫይራል እየወጣው ነው። ምን እንዳደረኩ አይሆን ነው I just don't know bro። እኔ እንጃ የሆነ ፎርስ አለ ቫይራል ስናፕቻት እንደወጣ ይፈልጋ ማን እንደሆነ አላውቅም። ብቻ anyways thank you I appreciate that። በቃ ያሉም አለ ማለት ይመቻችሁ። ለማንኛውም ጋሾች እንዲህ ካበደ ኳስ በኋላ እንግዲህ ወደ ቤት ተመልሻለሁ። እዛ ጋር ደግሞ እንግዲህ ምንድነው ይባለው ያነጣጣው ምንድነው ልብስ አጥቤ ነበር። ያጠብኩትን ልብስ አሁን ማጽዳት አለብኝ። እሱን ፏሪጌው እንግዲህ ወደ ቤት የተኛለሁ ማለት ነው። እንቅልፍ ይለጥራለሁ። እንግዲህ ዛሬ ቪዲዮ የሚመስል ነበር። ሰው ማርኬቱ ምንም እያስበላኝ አይደለም፣ ግን ኢትስ ኦኬ። አሁን ገብተን ፋይት ባክ እናደርግና ልብሳችንን በአሪፉ ጧ እናደርገዋለን ማለት ነው። ልብስ ይለጥራለሁ። ቪዲዮ ተከታተሉ። በጣም አመሰግናለሁ። ላይክ አድርጉ። ሰብስክራይብ ካደረጋችሁ ፕሊዝ በደምብ ሰብስክራይብ አድርጉና ይሄን ሰሞኑን ዩቱብ በጣም ቪው እንትን እያለኝ አይደለም። ዩቱብ ፕሊዝ ካን አይ ጌት ቪውስ ላይክ አይ ዩዝድ ቱ ቢ ፕሊዝ ዩቱብ ኖ ፕሊዝ ሜክ ኢት ፐርፌክት ፕሮፌሽናል። ሃይ ዩቱብ አም ክዳ ክላሲክ ዩቱብ ካን ዩ ፕሊዝ help me by getting my views back, because I'm really working hard. I'm posting back to back. I proved to the world that I'm disciplined. I'm like posting consistently, but I don't want to call these guys doing the wrong thing, even though I'm doing hard work, even though I'm a hard worker guy. So YouTube, please, can you help me getting my views back? And I'm gonna come with the good content. I'm gonna feed it to you, YouTube. Just do me a favor this time, alright? And እናንተም ላይክ፣ ሰብስክራይብ፣ ሼር፣ ኮፒ ሊንክ አድርጉልኝ። ይመቻችሁ። ፒስ። በቃ ልተኛ። ቤቴን ፏሪ ገብቻ ልተኛ ነኝ።